የተራራው ስብከት ክፍል 5 1 ብፁዓን የተባረኩ ብሩካን 1-4 የመባረኪያ መንገዱ ጽድቅን መራብና መጠማት ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 2 እና ቁጥር 6 ሕዝቡንም አይቶ ወደ ተራራው ወጣ በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ አፉንም ከፍቶ አስተማራቸው እንዲህም አለ ቁጥር 6 ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና በጌታችን በኢየሱስ ክርስቶስ የብጽዕና ትምህርት አራተኛው ትምህርት ጽድቅን የሚራቡና የሚጠሙ ሰዎች ምን አይነት ሰዎች ናቸው? ባርኮታቸውስ ምንድነው ስንል ጽድቅን የሚራቡና የሚጠሙ ሰዎች እግዚአብሔርን በእውነት የሚያመልኩ ከእውነት ጋር ደስ የሚላቸው በአመፃ የማይደሰቱና በነገር ሁሉ ከአመፅ ጋር የማይተባበሩ ፍትህ በምድር ላይ እንዲነግስ ወደ እግዚአብሔር አብዝተው የሚጮሁ ናቸው። ለዚህ ጥሩ ምሳሌ የሚሆነን የእግዚአብሔር ሰው ነቢዩ ዕንባቆም ነው። ዕንባቆም በይሁዳ ንጉሥ በኢዮአቄም ዘመን ከአገዛዙ የተነሳ ብዙ ክፋት፣ ደም መፋሰስ፣ ረሃብ፣ የኑሮ ውድነት ሕዝቡን ያስጨነቀ በነበረበት ጊዜ ሆድ አደር የሆኑ ሐሰተኛ ነቢያቶች ንጉሡ ኢዮአቄም ከስህተቱ ተመልሶ የእግዚአብሔር ምሕረት ለእርሱና ለሕዝቡ እንዳይሆን ትክክል ነህ፣ በርታ፣ መንግሥት ይጸናል ሲሉ እውነተኞች ነቢያቶች እንደነ ነቢዩ ኤርምያስ ያሉ ከክፉ ሥራ ንጉሥ ኢዮአቄም ተመለስ፣ ካልተመለስክ በፊትህ ውርደት አለ፣ ውድቀት አለ ሲሉ በጥፊ ሲመቱ፣ በጉድጓዱ ሲወረወሩ፣ በግዞት ቤት አደባባይ ሲታሰሩ፣ የመከራ እንጀራ ሲበሉ፣ የመከራ ውሃ ሲጠጡ፣ እውነተኞች በእስር ቤት ሲንገላቱ የእግዚአብሔር ቅን ፍርድ በምድሪቱ እንዲመጣ ፍትህ በምድሪቱ እንዲሰፍን በኃይል እስከ መቼ ነው እግዚአብሔር ሆይ የማትፈርደው ብሎ እየጮኸ ነቢይ ሲሆን እግዚአብሔርም በአመፀኞች ላይ እንደሚፈርድ ሲነግረው በእግዚአብሔር ንግግር ጥግብ በማለት ከእንግዲህስ ኑሮን ተመልከት፣ ክፋትን ተመልከት እያልኩ አልጮህም፣ እንደምትመጣ እንደምትፈርድ ነግረኸኛልና እንግዲህ በመጠበቂያዬ ላይ እቆማለሁ፣ እጠብቅሃለሁ፣ ጽድቅን እንደተራብኩ ጽድቅን እንደተጠማሁ አልቀርምና በማለት በአምላኩ ቃል በአምላኩ ድምፅ በዕንባቆም ምዕራፍ 1 ቁጥር 1 እስከ 4 ላይ ላለው ጩኸቱ በተከታታይ ቁጥሮችና በምዕራፍ 2 ላይ አደራረጉን እግዚአብሔር ሲነግረው በእምነት በምዕራፍ 3 ላይ በጸሎት በዝማሬ እግዚአብሔርን አመሰገነና ምዕራፉን ሲዘጋው በድምፅህ እንዳጠገብከኝና እንዳረካኸኝ በድርጊትህም ስለምታጠግበኝ ዛሬ ያለውን ችግር አላየውም ሲል በዕንባቆም ምዕራፍ 3 ቁጥር 17 እስከ 19 ላይ እንዲህ አለ። ምንም እንኳን በለስ ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ሥራ ቢጎድል እርሾችም መብልን ባይሰጡ በጎች በበረት ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ብሏል። ጽድቅን የሚራቡና የሚጠሙ መጥገባቸው እርግጥ ነውና ዛሬስ እኔና እናንተ ጽድቅ እንራባለን፣ እንጠማለን፣ ስለ ፍትህ ቅን ስለሆነው የእግዚአብሔር ፍርድ ወደ እግዚአብሔር እንጮኻለን። እንዲህ ከሆነ ጽድቅን የምንራብና የምንጠማንንና በእግዚአብሔር መልስና ፍትሃዊ ስራው ነፍሳችን ትረካለች፣ እንጠግባለን። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። እግዚአብሔር የተመሰገነ ይሁን። አሜን።